ቡዜ እኔ መታረቅም በቃ ምንም ነገር አልፈልግም ከሷ ጋር በቃ እኔ ምንም ነገር ይቅርብኝ። ያልገባሽ ነገር ስላለ ነው። በቃ አንቺ ያላወቅሽ ብዙ ነገር አለ። ስለዚህ እኔ አልፈልግም በቃ እንደዚህ አይነት ነገር። እንዴ ለምን ያስገድዳችሁ ነው እንዴ? ነው ያስገድድህ አይደለም። ማንኛውም ነገር በግዳጅ የለም። ነው ያስገድድሽ ነው። ያስገድድኩ አይደለም። ለአንዴና ለመጨረሻ ሁለታችሁንም ማውራት ፈልጋለሁ። ጋይስ ያልታሰበ ነገር ተፈጥሯል። አብርሃም ቡዜን ከዚህ በኋላ በህይወቴ ውስጥ እንዳትገቢ ብሎ እንዳስጠነቀቃት ሰምቻለሁ ማለት ነው። ከሰሞኑ በነገራችን ላይ ቡዜና ዳኒ በጋራ በመሆን አብርሃም ህይወት ውስጥ ወይም አብርሃምን ከሄርሜላ ጋር ለማጣመር እያደረጉት ያለው ነገር እጅግ በጣም ደስ የማይልና የእሱን መብት ሙሉ በሙሉ እየነጠቀ እንደሆነ ግልጽ ነው በነገራችን ላይ ማለት ነው። እኔ ከዚህ በፊትም በተደጋጋሚ ተናገር ያለው ቡዜ በደንብ ሳይድ እያያዘች ነው። ቡዜ አብርሃም ከሄርሜላና ከሄርሜላ ጋር ብቻ እንዲሆን ነው የምትፈልገው። አብርሃም ደግሞ ታምም ያለው የሚለውን ድራማውን ራሱ የፈጠረበት ትልቁ ሪዝን ከሄርሜላ ጋር ለመለያየት ነው። በነገራችን ሌላ ታምር የለውም። እውነታውን አምናችሁ ተቀበሉ ማለት ነው። አብርሃም ይህንን ሁሉ ነገር ሲያደርግ የነበረው ይህንን ሁሉ ነገር ሲፈጥር የነበረበት ትልቁ ታርጌት ምንድን ነው? ከሄርሜላ ጋር ለመለየት ነው እንጂ ከሄርሜላ ጋር እኮ ችግር አልነበረበትም። ሌላ ሰጣ ገባ ውስጥ አልገቡም። ግን በቃ ከሄርሜላ መለየት ስለሚፈልግ ብቻ አሞኛል የሚለውን ድራማ ተጫውቶ ወደ ሩታ ሄደ። ከሄርሜላ መለየት ስለሚፈልግ ነው። ይህንን ነገር ሁሉም ሰው ሊገነዘበው ይገባል ማለት ነው። እሱ ይህንን ያክል ቀመር ቀምሮ ስንት ነገር አድርጎ የተለያትን ሄርሜላ ዳግም ቡዜና ዳኒ በጋራ በመሆን ከእሷ ጋር እንዲመለስ ለማድረግ እያደረጉት ያለው ነገር አብርሃምን ምቾት እየሰጡ አይደለም። ከዚህ የተሻለ ሰዓት ያለም አይመስለውም ቡዜን እና ዳኒን ከህይወቱ ለማስወጣት ማለት ነው። ለማንኛውም ከትላንቱ ግርግር በኋላ አብርሃም በቀጥታ ቡዜንም ዳኒንም አግኝቶ ከሄርሜላ ጋር መሆን እንደማይፈልግ አስረግጦ ነግሯቸው፣ በተለይ ቡዜ ከዚህ በኋላ በሱ ህይወት ውስጥ ጣልቃ ለመግባት የምታደርገውን ነገር እንድታቆም እንዳስጠነቀቃት ሰምቻለሁ ማለት ነው። በነገራችን ላይ ኃይለኝነቷን ለመጠቀም ምናምን ሙከራ አድርጋ ነበረ። ግን አብርሃም በፍጹም ከዚህ በኋላ በሱ ህይወት ውስጥ ጣልቃ እንዳትገባ ሄርሜላንም ሆነ ሩታን አግኝታ ሌሎች ነገሮችን እንዳታደርግ እንዳስጠነቀቃት ሰምቻለሁ። ከዛ ባለፈ ከሩታ በኩል የተላለፈው ነገር ትንሽ ጠንከርና ከረር ያለ ነው በነገራችን ላይ ማለት ነው። ሩታ ሁሉም ነገር የሰለቻትና የበቃት ይመስለኛል። በቃ ከዚህ በኋላ በአብርሽ ጉዳይ ድጋሚ መንከራተት፣ ድጋሚ ማልቀስና ድጋሚ እሱን መለማመጥ እንደሌለባት የተረዳች ይመስለኛል ሜቢ ማለት ነው። ለዚህም ኤፊ ካጠገቧ ሆኖ በደንብ ሰፖርት እያደረጋት ይመስለኛል ማለት ነው። በጣም ብዙ ሰው ነበረ። ኤፊ ግን ምን ያክል ነገሮችን ማስተዋል እንደሚችልና ከነዚህ ትልቅ ናቸው ከሚባሉ ሰዎች ሻል እንዳለ የተመለከትንበት ነገር ነው። ለማንኛውም እኔ በጣም ነው ደስ ያለኝ። በቃ ቡዜ ከነዚህ ልጆች ህይወት መውጣት አለባት። በጣም ይሄ የኔ የግል ውሳኔም አስተያየቴም ነው በነገራችን ላይ ማለት ነው። በተደጋጋሚም እያልኩ ነበረ። አብርሃም አሁን የማይሆን ነገር እየተደረገበት ሲመጣ ወይም ስንት ድራማ ፈጥሮ ስንት ነገር አድርጎ ከተለያት ሄርሜላ ጋር ዳግም እሱን ለማጣመር ከዳኒ ጋር ሆኖ ሲሞክሩ ምቾት ስላልሰጠው ጠንከር ያለ ማስጠንቀቂያን እንደሰጣት ሰምቻለሁኝ። ይበልሽ ነው ብሎ ቡዜን ይበልሽ። እኔ ከሄርሜላ ስንት እንደተቀበልሽ አላቅም፣ ምን ብታደርግልሽ እንደሆነ አላቅም፣ ለሩታ ያለሽ ጥላቻም ይሁን አላቅም። ግን ሩታን ስለጠላሻት ብቻ ወንድምሽን ወስደሽ ለሄርሜላ መወርወር አትችይም። ይሄንን ነው በግልጽ መረዳት ያለብሽ ማለት ነው። እንዴት እንደምትቆረቆሪላት ከአይኗ እንባ ፈሰሰ ብለሽ እኮ እንዴት እንደሆንሽ እኮ አሳየሽን። እና ምን አለ ይሄንን ፍቅር ለልዑሌ እናት ብታሳይ፣ ለወንድምሽ ልጅ እናት ብታሳይ ሁላችንም በጣም ደስ ይለን ነበረ። ለማንኛውም አንቺና ዳኒ እየቀመራችሁ ያላችሁት ቀመር ውጤት እያሳየ አይደለም። የትላንቱም ሆን ተብሎ የተደረገ ድራማ ነው በነገራችን ላይ ማለት ነው። እስኪ እንደዚህ አድርገን እንሞክረው፣ እስኪ ልቡ ከራራልሽ፣ እስኪ ወደ አንቺ መመለስ የሚችል ከሆነ ምናምን ብላችሁ የፈጠራችሁት ድራማ ነበር። አብርሃም ደግሞ ይህንን ነገር በደንብ ተረድቷችኋል። በቃ በድራማ የተካናችሁ እንደሆነ በደንብ ገብቶታል። እሱ ራሱ እኮ ከእናንተ የተሻለ ድራሚስት እኮ ነው በነገራችን ላይ። ይህንን ሁሉ እንትን ፈጥሮ ከሄርሜላ የተለየበትን መንገድ እያወቃችሁ ጭራሽ ሌላ ድራማ ፈጥራችሁ እሱን ወደ ሄርሜላ ለመመለስ ያደረጋችሁ ጥረት በደንብ ሳያበሳጩ የቀረ አይመስለኝም። በነገራችን ላይ አብርሃም ፍላጎቱን በግልጽ አድርጎ ነው የተናገረው ማለት ነው። እኔ የዚህ ነገር መጠቀሚያ ሄርሜላ በመሆንሽ በጣም ነው የማዝነው። በጣም የምታሳዝኝኝም ለዚህ ነው። ምክንያቱም የሰጠሽው ንጹህ ፍቅርን ነው ለአብርሃም። ይሄን ማናችንም መካድ አንችልም። ግን ይሄንን ንጹህ ፍቅርሽን መተሽ የሰጠሽበት ቦታ ስህተት ነው። በቃ የተሳሳተ ቦታ ነው። በተቻለሽ መጠን ራስሽን ከዚህ ነገር ማዳን፣ ራስሽን ከዚህ ነገር ማስመለጥ
ከማንም በተሻለ አንቺን ነው የሚጠቅምሽ። አለበለዚያ እየየ እያልሽ መቀጠልሽ ነው። የልጁን ህይወት እንደምታውቂው ነው። እህቱ ትመጣለች፣ የፈለገችውን ነገር ትላለች። ወንድሙ ይመጣል፣ የፈለገውን ነገር ይላል። ጓደኞቹ ይመጣሉ። ጭምልቅልቅ ያለ ህይወት ውስጥ ነው የገባሽው እና አይሚን አውቃለሁኝ። ይህንን ሁሉ መስዋዕትነት የምትከፊው፣ ይህንን ሁሉ ነገር የምታደርጊው ለአብርሃም ካለሽ ፍቅር የተነሳ ነው። ግን ራስሽን ከዚህ ነገር ማዳን ካልቻልሽ ከዚህ በኋላ ያሉሽ የእድሜ ጊዜያቶችሽም ተመሳሳይ ዌይ ነው የሚሆኑት። እየነገርኩሽ ነው። 1 ዓመት ምንም ፍቅር የማይመስልን ነገር ማለት ነው። በጭቅጭቅ በሩጫ በድብድብ በማይሆኑ ነገሮች 1 ቀን እንኳን ማለት ነው በስነስርዓት የተዝናናችሁበት ቀን ቢቆጠሩ ከ10 እና ከ15 ቀን አይበልጡም። እውነታውን ስነግርሽ በእነዚህ 1 ዓመት ውስጥ ማለት ነው። ሌላው ቀሪ ወደ 340 እና ወደ 330 የሚሆኑ ቀናቶች በጭቅጭቅ በንትርክ አንዴ ሩታ ጋር በመጣላት አንዴ በዚህ በኩል አንዴ በዛ በኩል በማለት ራስሽን ስታደክሚን ያሳለፍሽው እና አይበቃሽም ወይ የምትከፊው መስዋዕትነት? ይኸውልሽ ቡዜን አምነሽ ከሆነ እኔ ችግር የለውም እንዴት ማድረግ ወንድሜን አሳምኜ ከአንቺ ጋር እንዲሆን አደርጋለሁኝ ያለችውን የቡዜን ሀሳብ ተቀብለሽ ከሆነ እውነቱን ልንገርሽ፣ አንቺና አብርሃምን ብቻ ለማጣመር ካለ ፍላጎት አይደለም። በቃ ቡዜ ግልጽ የሆነ የሩታ ጥላቻ ስላለባት ነው አንቺን ከአብርሃም ለማጣመር የምትሮጠው። አንቺም ነገ ምናልባት ተሳስተሽ ልክ እንደ ሩታ የሆነ ነገር ብትያት አንቺን ከአብርሃም ለማለያየት አይኗን የምታሽ አይነት ሴት አይደለችም። ይህንን አስረግጠሽ ወቂና ከዚህ ነገር ማምለጥ ከዚህ ነገር ማዳን ለሄርሚ ይጠቅማታል እንጂ አይጎዳትም። ይሄ ለሄርሜላን ፋሚሊዎች ጭምር የማስተላለፈው መልእክት ነው። የምሬን ነው የምላችሁ። እስኪቺ ልጅ መች ነው ቆንጆ ጊዜ ያሳለፈችው? ቀለበት የሚታሰርላት ቀን ጭቅጭቅ ነው። ዝዋይ ሄደች ተከትለው መምጣት ነው። በቃ ምንም ፋታ የለውም እኮ እግዚአብሔርን እና እንደዚህ ከእንደዚህ አይነት ህይወት እቺ ልጅ ማምለጥ የለባትም ብላችሁ ታስባላችሁ ወይ? አይሚን አላቅም። ለማንኛውም ግን አብርሃም እንዳለው መቦረቅ መሰለኝ ትልቁ ታርጌቱ ወደ ሄርሜላ በፍጹም መመለስ አይፈልግም። እውነታው ይሄን ያለው ነገር። ለዛም ነው ዛሬ ቡዜና ዳኒን ጠርቶ ከዚህ በኋላ በሱ ህይወት ውስጥ ማንኛውንም አይነት እንቅስቃሴ እንዳያደርጉ ያስጠነቅቀው ማለት ነው። በነገራችን ላይ አብርሃም ታመሜ ተሽሎኛል ካለበት ጊዜ አንስቶ በብዙ ነገር ቼንጅ ሆኗል እና ከንግግሩ ጀምሮ ካለው ሁኔታ ጀምሮ በብዙ መንገድ ነው የተቀየረው እና አሁንም በጣም ጠንከር ያለ ጭራሽ እንደማይተዋወቅ ሰው አይነት ማስጠንቀቂያ ነው ለቡዜም ለዳኒም እንደሰጣቸው የሰሙት እና ቡዜው ኃይለኝነቷን ለመጠቀም ልትቆጣው አንተን የምልህን ነገር አሰማ ምናምን አይነት ነገር ልታደርግ ሞክራ ነበረ። ግን ከዚህ በፊት የነበሩ ጉዳዮችን አንስቶ በጣም እንደተቆጣና እንደተበሳጨ ሰምቻለሁ ማለት ነው። እኔ ይበልሽ ነው ምሎ ቡዜ ይበልሽ። በቃ ይሆናል አይደለ? ጣልቃ መግባት በሌለብሽ ልክ ገብተሻል። ብዙ ሰው ኖ ስህተት ነው የምታደርጊው ነገር እየተባልሽ ነበረ ግን ያንን ነገር እንትን ልትይ አልቻልሽም። ዴቭን በዛ በኩል ተመሳሳይ ነው ሀሳባችሁን። ይቺ ሄርሜላ ለአንቺ ለዳኒና ለዴቭ ያደረገችው ነገር ምን እንደሆነ ባቅ ደስ ይለኛል። እኔ አላቅም ብቻ። ለማንኛውም እንደዚህ አይነት ነገሮች መፈጠራቸውን ሰምቻለሁኝ። ሩታ በዛ በኩል አምርራለች። ከዚህ በኋላ ሕግ በፈቀደለት ፍርድ ቤት በፈቀደለት ሰዓትና ጊዜ የመጣ ልጁን ከማየት ውጭ ቀና ብለ ዝር ብለ አሞኛል ምናምን ብለ ድጋሚ ራሱ ብትመጣ ውርድ ከራሴ ነው ያለችው። ሜቢ ይህንን ነገር እሱም ይፈልጋል ብዬ አስባለሁኝ። ሩታ ለቀቅ ካደረገችው ለሄርሜላም ውሳኔውን ያሳወቅና ሌላኛዋን ቀበጥ ይዞ ይመጣል የሚል እሳቤን ያለን እንግዲህ በሰሞኑ አብርሽ ጸባይ። ለማንኛውም ያለው ነገር ይሄንን ይመስላል ማለት ነው። የአብርሽና የቡዜ ገመድ ተቆርጧል ማለት ነው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።